በህልማችሁ በከፍተኛ ድምጽ ስትስቁ አልፎ ተርፎም እየሳቃችሁ ከእንቅልፋችሁ ባናችሁ ታውቃላችሁ? ይህ የስሜት መግለጫ ዝም ብሎ የመጣ ይመስላል። ነገር ግን የስነ ልቦና ባለሙያዎች እንደሚሉት ከበስተጀርባው በጣም የሚገርሙ ምስጢሮች አሉት። የመጀመሪያው ትርጉም የስሜት መተንፈሻ መሆኑ ነው። በእውነተኛ ህይወታችሁ ውስጥ የተጫናችሁን ጭንቀት፣ ፍርሃት ወይም ድብቅ ስሜት ለመልቀቅ አእምሯችሁ መሳቅን እንደ መከላከያ መንገድ ሊጠቀምበት ይችላል። በነቃ ህይወታችሁ ያልገለጻችሁትን ደስታ ወይም እፎይታ በህልማችሁ እየተነፈሳችሁት ነው ማለት ነው። በሁለተኛ ደረጃ በህልም መሳቅ የተስፋና የሰላም ምልክት ነው። በቅርቡ በህይወታችሁ ውስጥ የሚመጣን መልካም ዜና፣ የስኬት ስሜትን ወይም ለረጅም ጊዜ ሲያስጨንቃችሁ ከነበረ አንድ ነገር መገላገላችሁን ሊያበስር ይችላል። ነገር ግን የሳቁ አይነት ወሳኝ ነው። ሳቁ የደስታና የሰላም ከሆነ መልካም ነው። ነገር ግን የሚቀረቅር፣ የሚሳለቅ ወይም ምቾት የማይሰጥ የጭንቀት ሳቅ ከሆነ በውስጣችሁ ያለውን አለመረጋጋት ወይም ሰዎችን የመፍራት ስሜት ሊያሳይ ይችላል። ባጭሩ በህልም መሳቅ አእምሯችሁ ራሱን የሚፈውስበትና ስሜቱን የሚያቀልበት ድንቅ መንገድ ነው። ለመሆኑ እናንተ በህልማችሁ ስትስቁ ሰምታችሁ ታውቃላችሁ ወይስ ቤተሰቦቻችሁ ሲስቁ ሰምታችኋል? ያጋጠማችሁን በኮሜንት አጋሩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።